ላለፉት ከ20 ዓመታት በላይ በዚህ ዘርፍ ኢንዱስትሪ ውስጥ ከመጀመሪያው ጀምሮ ይሄ ኢንዱስትሪ እንዲያድግ በዚህ ኢንዱስትሪ በባንኪንግ ኢንዱስትሪ ውስጥ ያው የቅርብ ዓመታት ታሪክ ነው ኢስላሚክ ባንኪንግ በኢትዮጵያ ታሪክ ውስጥ ግን ትግሉ ቀላል አልነበረም። ረዘም ያለ ጊዜ ወስዷል። በዚህ ኢንዱስትሪ ውስጥ ደግሞ ከ24 ዓመታት ከ25 ዓመታት በላይ ዘርፉ ላይ የነበሩ ናቸው። አሁን ላይ ነው የሰማሁት ሲነግሩኝ እንጂ እኔ እስከማቀው ድረስ እዚሁ ባንክ ውስጥ ከ20 ዓመታት በላይ አገልግለዋል። አንድ ባንክ ውስጥ ይሄ ለኢንዱስትሪው ያለውን ታማኝነት የሚያሳይ ነው። የቀድሞ የዳሽን ባንክ ኢስላሚክ ባንኪንግ ዳይሬክተር ነበሩ። እሳቸውን ወደ መድረክ ከዚህ ከዘርፉ ጋር በተያያዘ የተወሰነ ነገር ቢነግሩን እዚህ ያሉ ተማሪዎችም ወላጆችም ዘርፉ ላይ መነቃቃት ይፈጥራሉና አቶ መስፍንን ጋብዙልኝ ወደ መድረክ። ሰላም አለይኩም። መሐመድ በሚመራው መድረክ ላይ ሁሌ ሰርፕራይዝ አለ። ድንገት ነው የሚጋብዘው። ድንገት መናገርም አንዳንዴ ጥሩ ነው፣ የልብን ለመናገር ያስችላል። በቅድሚያ ሰላም አለይኩም ሁላችሁንም፣ እዚህ የተገኛችሁ የክብር እንግዶች፣ ተመራቂ ተማሪዎች፣ እንዲሁም የተማሪዎች ወላጆች፣ እዚህም ያሉ የኢንስቲትዩቱ ከፍተኛ አመራሮች እንኳን ደስ ያላችሁ ላለው። ይሄ ኢንስቲትዩት ከመቋቋም ጀምሮ ያሳለፈው ሂደት ምናልባት አቶ ዳንኤል ቀለል ባለ አማርኛ ገልጾት ነው እንጂ ብዙ ትግል ያደረገ ፈርቀዳጅ ተቋም ነው። ኢንዱስትሪው ከ10 ዓመት በላይ ሆኖታል። ምናልባት ራሴ ሳላስተዋውቅ ገባው መስፍን በዙ ባላለው የቀድሞ የዳሽን ባንክ ወለድ ነጻ የባንክ አገልግሎት ቺፍ ኦፊሰር ነበርኩኝ። ኢንዱስትሪ ውስጥ 28 ዓመት በላይ አገልግያለሁ። ዛሬ ይህንን ምርቃት ስነ ስርዓት ለመታደም ስመጣ በተደባለቀ ስሜት ነው የመጣሁት። ኢንዱስትሪ ውስጥ በነበርኩበት ጊዜ የሰው ኃይል ፍላጎት ያለውን ክፍተት በደንብ እንረዳለን። እንደዚህ ደግሞ ትልቅ ኢንስቲትዩት ደግሞ ጋፑን ለመፍታት የሄዱበትን ርቀት ስናይ ደግሞ በጣም ያሳዝናልም አድካሚ ነው። ብዙ ተቋማት አሉን፣ ከፍተኛ ተቋማት አሉን። በዛ ተቋማት ውስጥ ይሄ ዘርፍ ኢንዱስትሪው ዛሬ ከ30 ሚሊዮን በላይ ደንበኞችን እያስተናገደ ወደ 400 ቢሊዮን በላይ ሀብት እያሰባሰበ ነገር ግን በመደበኝነት በእንደዚህ አይነት መልኩ ጋፑን የሚፈታ በባንኩም በኢንሹራንሱም በማይክሮ ፋይናንሱም አሁን ደግሞ እየመጣ ባለው በእስላሚክ ካፒታል ማርኬት የሚያስፈልገውን የሰው ኃይል ክፍተት የሚሞላ ተቋም የለንም። ጥቂት ናቸው። አገር በቀል በተለይ ከፍተኛ ወጪ ሀብት እየፈሰበት ነው ይህን ኢንዱስትሪ ያለውን ጋፕ ስንፈታ የነበረውና ዛሬ በአገር በቀል እናንተን ማየቴ ደስ ብሎኛል። በተለይ ደግሞ ተመራቂዎችንም ሳይ በአብዛኛው ደግሞ እህቶቻችን ልጆቻችን መሆናቸውን ሳይ ደግሞ ትልቅ ደስታ ይሰማኛል። ስለዚህ ሁላችሁንም እንኳን ደስ ያላችሁ ነው የምለው። የደስታ ቀን ነው፣ ብዙ ማለት አልፈልግም። ምናልባት ለተመራቂዎች ትንሽ አደራ ለማስተላለፍ ከባድ አደራ ያለባችሁ የተመረቃችሁትን የዲግሪ ብቻ ሳይሆን አማናም ነው፣ ትልቅ አማና ነው። እርግጠኛ ነኝ እናንተን የሚቀበሉ ብዙ ተቋማት ይኖራሉ። ሰፊ እድል አላችሁ። እኛ ከመደበኛው የባንክ አገልግሎት ነው ወደዚህኛው ዘርፍ የመጣ ነው። እናንተ ግን ሬዲሜድ የተዘጋጀ እውቀት ይዛችሁ ነው እየገባችሁ ያላችሁት። እድለኞች ናችሁ። ሰፊም እድልም አለ። ባንክ ብቻ አይደለም። ባንክ ሲባል የምናውቃቸው መደበኛ ባንኮች ብቻ ሳይሆኑ የኢንቨስትመንት ባንክም እየመጣ ነውና ብዙ ቦታ ላይ ተዋናይ መሆን ትችላላችሁ። በኢንሹራንሱም ነው። አደራ የምለው ግን ምንድነው ደፋር ሁኑ፣ ችግር ፈቺ ሁኑ። ለማህበረሰባችሁ መልሳችሁ ለመስጠት ቃል የምትገቡበትም ቀን ነው። ትምህርት ደግሞ አይቆምም። እርግጠኛ ነኝ ኢንስቲትዩቱም ከዚህ በላይ የእናንተን ክህሎት የሚያሳድግበትን የተሻሻሉ ፕሮግራሞችን ይዞ ይቀርባል ብዬ አስባለሁ። የአጭር ጊዜ ፕሮግራሞች ይኖራሉ ብዬ አስባለሁ። ኢንዱስትሪ ውስጥ ገብታችሁ ጥሩ ተዋናይ እንደምትሆኑ ተስፋ አደርጋለሁ። መልካም የደስታ ቀን ለሁላችሁም ይሁኑ። ሰላም አለይኩም።